ላይ እንዳያችሁት ሴታም እዚህ ተማሪ በተወሰነ መልኩም ቢሆን ተማሪ እንደሆኑ እንዲሁም ሰራተኛ ብትሆን ዩኒቨርሲቲ ሄደን ዲግሪ አግኝተን ለእንጀራ የምንሰራው ስራ ነው። አሁን ግን ከእንጀራ ያለፈ አንድ ነገር ላይ በከፍተኛ ሮናልዶን የጥረትና የዲሲፕሊን የፎከስ ደጋግሞ የመለማመድ ውጤት እንደሆነ ይነግሩናል። ሄንሪ ግላንድ ሚስትን ያዘዘበት መንገድ እጅግ አስገራሚ ነበረ። በፖስታ ማለት ነው። ላንሆን እንችላለን፣ ግን በምንፈልገው ነገር በልምምድ ብዛት በትኩረት የሚመጣ ስኬት አለ ማለት ነው። በጣም ቴንኪው ለማለት ነው። እስከዛሬ ቤተሰባችን ለነበራችሁ ኦፊሻሊ 10K ሰብስክራይበር ደርሰናል። እስካሁን ይሄ መንፈሳዊ ይዘቶች ያላቸውን ኮንቴንት የምንለቅበት ነበር። አሁንም ቢሆን በዛው ነው የሚቀጥለው። ግን ከዚህ ጋር በኮላቦሬሽን አንድ ላይ ያረኩላችሁ ሙያ ቶክስ የሚለው ሙያ ፖድካስት ሰክሰስፉል የሆኑ ሰዎችን በተለያየ አካዳሚካሊም ቢሆን በሙያም ቢሆን በአጠቃላይ ስኬት ይሄ ነው የሚባል ስላልሆነ ስኬት መንገድ ነው ብለን እናምናለን እና ጥሩ መንገድ ያሳለፉ ሰዎች የሚያስተምሩን እናመጣለን። ስለዚህ የፖድካስት ኮንቴንት የምትወዱ ሰዎች በተጨማሪ ደግሞ ሳይኮሎጂ ፋክቶችን በተለይ ደግሞ ሳይንስ ሆኖ ነገር ግን በመጽሐፍ ቅዱስ እይታ በቴዎሎጂም እይታ የሚደገፉ ነገሮችን ባላንስ አድርገን እዛ ላይ ለመስራት እንሞክራለን ማለት ነው። ስለዚህ አሁን ዛሬ አንድ የሳይኮሎጂ ፋክት ይዤ መጥቻለሁ። ያ ምንድን ነው? ተምኔሉ ላይ እንዳያችሁት the 10,000 hour secret ይላል። ያ ማለት የ10,000 ሰዓት ምስጢር የተባለው በእርግጥ በሳይኮሎጂስቶች ዌል ኖውን የሆነ ፋክት ነው። ምንድን ነው? አንድ ሰው 10,000 ሰዓት ልምምድ ቢያደርግ ጊዜውን ወስዶ 10,000 ሰዓት አንድ ነገር ላይ በትኩረት ልምምድ ቢያደርግ ስኬታማ የመሆን ቴንደንሲው እርግጥ ነው ይላሉ። ያም ምንድን ነው? እዚህ ጋር የተወሰነ ማትስ መስራት አለበት። 10,000 ሰዓት ማለት ቀላል አይደለም። 2 ሰዓት በቀን ዴዲኬት ብናደርግ አንድ ነገር ላይ እና ሂሳቡን ብንሰራው 2 ሰዓት ማለት 60 ሰዓት በወር በአመት ደግሞ ወደ 730 ሰዓት ነው። ያም ማለት 13 ዓመት ከተኩል በላይ ሊፈጅብን ይችላል ማለት ነው። ስለዚህ ምንድን ነው እዚህ ጋር ቲፕ ላረጋችሁ የፈለኩት የትኛውም ነገር መርጣችሁ የምትወዱት ፉትቦል ሊሆን ይችላል፣ ከስፖርት ጎልፍ ሊሆን ይችላል፣ ምንም ይሁን ፒያኖ መጫወት ሊሆን ይችላል። ብዙ ጊዜ እነሱ እንደ ፓሽን እንደ ታለንት ይታያሉ። ግን በፓሽን እና በታለንት እንዲሁም በጥረት መሀል ትልቅ ልዩነት አለ። በሳይኮሎጂስቶችም አከራካሪ ኮንሴፕት ነው። ለምሳሌ የፉትቦል አድናቂ የሆኑ ሰዎች የሊዮኔል ሜሲን እና የሮናልዶን ኮንሴፕት ኮንትራስት በማድረግ ያም ሮናልዶን የጥረትና የዲሲፕሊን የፎከስ ደጋግሞ የመለማመድ ውጤት እንደሆነ ይነግሩናል። ሊዮኔል ሜሲ ደግሞ የጊፍት ቴንደንሲው ከፍተኛ የሆነ ሆነም ቀረ ግን ራሳቸው ሳይኮሎጂስቶቹ ያመኑበት ነገር አንድ ሰው 10,000 ሰዓት ዴዲኬት አድርጎ አንድ ነገር ላይ ልምምድ ቢያድርግ በዛ ነገር ስኬታማ የመሆን እድሉ በጣም እጅግ ከፍተኛ ነው ማለት ነው። ስለዚህ በቀን ለምሳሌ 2 ሰዓት አይደለም 3 ሰዓት አይደለም 8 ሰዓት ወስጄ አንድ ነገር ላይ አተኩሬ እሰራለሁ ብንል ሂሳቡን ስንሰራው 3 ዓመት ከተኩል በዛ ውስጥ አንድ ነገር ላይ ኤክስፐርቲዝ እናደርጋለን ወይም እዛ ነገር ላይ ከፍተኛ የሆነ ባለሙያ እንሆናለን ማለት ነው። ስለዚህ አሁን እዚህ ጋር እያወራችሁ ያለሁት ጀስት ትምህርት ቤት ሄደን ዲግሪ አቺቭ አድርገን ስራ ይዘን ያ መንገድ ማለት ይሄ የ10,000 ሰዓት መንገድ አይደለም። ምክንያቱም እሱ ማናችንም ወደ ኮሌጅ ወደ ዩኒቨርሲቲ ሄደን ዲግሪ አግኝተን ለእንጀራ የምንሰራው ስራ ነው። አሁን ግን ከእንጀራ ያለፈ አንድ ነገር ላይ በከፍተኛ መጠን ትኩረት በማድረግ ሆቢ ብቻ ሳይሆን ከሆቢም አልፎ በኤክስፐርቲዝ ደረጃ እዛ ነገር ላይ ስኬታማ ለመሆን 10,000 ሰዓት ቀጣይነት ያለው ልምምድ ከፍተኛ ውጤት ላይ ያደርሰናል ማለት ነው። ስለዚህ አሁን ለምሳሌ የጊፍት የታለንት ኮንሴፕቶች ዓለም ላይ በጣም ብዙ ጊፍትድ ሰዎች ወይንም ታለንት ያላቸው ሰዎች ህይወታቸው ሲበላሽ ሪውን ሲሆኑ ተመልክተናል። ስኬታማም የሆኑ አሉ። ነገር ግን ዲሲፕሊን እና ኢፈርት ማለትም ጥረት ከፍተኛ የሆነ ትጋት ተጨምሮበት ማለት ነው። ስለዚህ እናንተ አሁን የጊፍት የታለንት በዛ መንገድ ነው የሚሆነው የምትሉ ኮሜንት ላይ ኮሜንት አድርጉልኝ ተጨማሪ ሀሳብ ካላችሁ። ነገር ግን ይሄን the 10,000 ቲዎሪ በበለጠ ኢላቦሬት አድርጌ አመጣላችኋለሁ። እንዴት ወደ ልምምድ ወደ 3 ቀን ወደ 7 ቀን ወደ 21 ቀን እያደገ መጥቶ አንድ ነገር ሀቢት ከሀቢት ቀጥሎ ደግሞ ላይፍ ስታይል ከላይፍ ስታይል ቀጥሎ ካልቸር ሊሆን የሚችል በህይወታችን ባህል አድርገን ይዘነው ስኬታማ ልንሆንበት የምንችለው ነገር እንዴት እንደሆነ ስቴፕ ባይ ስቴፕ እናያለን። ለዛሬ እናመሰግናለን። ብሬክ ለመውሰድ ያህል አንድ ሙቪ አጭር ፊልም ምንድነው ፊልሙ በዚህ አሁን ባለንበት ዘመን ዴቲንግ
ትልቅ ካልቸር ሆኗል። ያም ማለት የእጮኝነት የምንለው እኛ ፈረንጆቹ ዴቲንግ በሚሉት ሀሳብ አንድ የተሰራ ሾርት ፊልም አለ። ያንን አይተን ከዛ የምናወራው ስለ ሴታፕ ዴት ማለትም ሰዎች ሆን ብለው አስበውና አቅደው ወይንም በቤተሰብ ምክንያት ተገናኝተው ቤተሰብ አምኖበት ረድቷቸው ኢኮኖሚካሊ ሰፖርት ቢደረጉም ባይደረጉም ነገር ግን ቤተሰብ መርጦላቸው ስለሚጋቡ ሰዎችና ያ ምን ያህል ስኬታማ ሊሆን እንደሚችልና ሳይኮሎጂውም እንደሚያምንበት እናያለን። እስኪ ሙቪውን ተመልክተን እንምጣ። ሄንሪ ግላንድ ሚስትን ያዘዘበት መንገድ እጅግ አስገራሚ ነበረ። በፖስታ ማለት ነው። ዝርዝር መግለጫዎችን ጨምሮ ከ20 እስከ 30 ዓመት ዕድሜ ክልል ውስጥ የምትገኝ ጤናማ ምግብ ለማብሰልና ቤቷን ለማቆየት ፈቃደኛ የሆነች በተለይም በጣም ጥሩ ሴት ፈለገ። ይህንንም በቺካጎ ለሚገኘው የጋብቻ ኤጀንሲ በጻፈው ደብዳቤ ላይ የጻፈው እና ከእይታው በ40% የበለጠ ቆንጆ የሚመስል የቲን ታይፕ ፎቶግራፍ አካቷል። በሰሜናዊው የፓስፊክ የባቡር ሀዲድ ላይ የደረሰችው የ30 ዓመት ዕድሜ ያላት አልማ ብራንት የተባለች የጀርመን ስደተኛ ስትሆን 5 ጫማ ከ8 ቁመት ያለው አስተያየት የነበራት ነች። ከቺካጎ ከመውጣቷ በፊት ሄንሪክ ሉንድ ካዘዛቸው በስተቀር ምንም እንደማትሆን ወስና ነበር። ይህ የፖስታ ትዕዛዝ ጋብቻ በየሎስቶን ካውንቲ ውስጥ በጣም ያልተጠበቀ የፍቅር ታሪክ እንዴት እንደሆነ የሚገልጽ ታሪክ ነው። አሁን ሄንሪክ ሉንድ በ1876 ወደ ሞንታና ግዛት የመጣ የኖርዌይ ስደተኛ ሲሆን $80 ማረሻ ድንበሩ አንድ ሰው በእጁ የሆነ ነገር መገንባት የሚችልበትና ማንም ስለሱ የሚያስጨንቀው ቦታ መሆኑን ሙሉ በሙሉ እርግጠኛ ነበር። ስለ ህንጻው ትክክል ነበር፣ አለመጨነቁ ግን ስህተት ነበር። በ1882 ዓመተ ምህረት 160 አክሬ ጥሩ መሬት የሳር ቤት ነበረው እና በእንጨት ጎጆ ውስጥ እንዲሁም 40 የሚሆኑ ከብቶች እንዲሁም ከባድ የሆነ የብቸኝነት ስሜት። ሄንሪክ የ35 ዓመት ሰው ነበር። ረጅም ቢጫ እና እንደ ኖርዌይ ገበሬዎች ውበቱ መልከ መልካም ነበር። ይህም ማለት በጥብቅና ምንም አይነት ጥረት ሳያደርጉ ማለት ነው። ብዙ ጊዜ ፈገግ አይልም። አጫጭር አረፍተ ነገሮችን ይናገር ነበር። ቅልጥፍና፣ በጎነትና ውይይት የቅንጦት እንደሆነ ያምን ነበር። በአካባቢው ሚስት ለማግኘት ሞክሯል እና ችግሩ የሂሳብ ነበር። በቢሊንግስ አካባቢ ለእያንዳንዱ ነጠላ ሴት 14 ያላገቡ ወንዶች ነበሩ እና አብዛኛዎቹ ሴቶች የበለጠ የሚናገሩ ወንዶችን መርጠዋል። ስለዚህ ሄንሪክ ለኤጀንሲው ደብዳቤ ጻፈ። ምን እንደሚፈልግ ሲገልጽ ጥሩ ባህሪ፣ ጤናማ የሆነች ለመስራት ፈቃደኝነት ያላት፣ ፍቅርን በሚገርም ሁኔታ አልጠቀሰም፣ ጓደኝነትንም አልጠቀሰም። ክረምቱ ቀዝቃዛ እንደነበርና አንዲት ሴት ለብቻዋ ተገልላ መኖርን እንደማትቃወም የሚገልጽ ነበር። ኤጀንሲው ከአልማ ብራንት ጋር አዛምዶታል። ማመልከቻዋም የ30 ዓመት ወጣት ነበረች። በጥሩ ጤንነት ላይ ትገኛለች። በቤት ውስጥ ስራ ልምድ ያላትና ወደ ምዕራባዊ ክልል ለመዘዋወር ፈቃደኛ ነበረች። ከነዚህ ውስጥ አንዳቸውም ቢሆን የተሳሳቱ አልነበሩም። አልማ ብራንት በሴፕቴምበር 14 1882 ዓ.ም ከሰሜን ፓሲፊክ በቢሊንግስ ዴፖ ወረደች። ለአካባቢው ትንሽ ተስማሚ የሆነ ሰማያዊ የጉዞ ቀሚስ ለብሳ 2 ሻንጣዎችንና የቫዮሊን መያዣ ይዛ ነበር። ሄንሪክ ራሷን የምታቆም ሴት ጠብቆ ነበር። አልማ ለመጀመሪያ ጊዜ የተናገረችው ከፎቶግራፊ ያነሰ ነህ፣ ግን አገጭህ በአካል የተሻለ ነው የሚል ነበር። ሄንሪክ ታዛዥ ሴት ነበር የጠበቀው። ወደ መኖሪያ ቤታቸው ሲሄዱ አልማ ስለ ንብረቱ፣ ስለ ውሃ ምንጭ፣ ስለ ቅርብ ጎረቤት፣ ስለ ቅርብ ቤተክርስቲያንና ስለ የአየር ሁኔታ 14 ጥያቄዎችን ጠይቀዋለች። ሄንሪክ ለ12ቱ በአንድ ቃል መለሰላት። አልማ ይህንን አስተዋለችና በጣም ቀልጣፋ ወይም በጣም አሰልቺ ነህ፣ ሐሙስ ቀን የትኛው እንደሆንክ እወስናለሁ አለችው። ሄንሪክ የቤት ውስጥ ሴት ነበር የጠበቀው። በእርግጥም አልማ የቤት ውስጥ ሴት ነበረች። ምግብ ማብሰል፣ ማጽዳት፣ መስፋትና ቤተሰብን በትክክል ማስተዳደር ትችላለች። ሄንሪክ ያልጠበቀው ነገር ላቲን ማንበብ፣ ቫዮሊን መጫወት፣ ስነ መለኮትን መረዳት እና ባቡር ላይ የግብርና መጽሔቶችን በማንበብ ስለ ከብቶች እርባታ አስተያየት ነበራት። በመጀመሪያው ምሽት አልማ በጣም ጥሩ እራት አብስላ ነበር። ከዚያም ጠረጴዛው ላይ ተቀምጣ ውሎችን መወያየት አለብን አለችው። ሄንሪክ ውሎችን አለ። አልማ ከዚህ በፊት አግኝቼ የማላውቀውን ሰው ለማግባት 3000 ማይል መጥቻለሁ አለችው። ይህ የንግድ ዝግጅት ነው። እንደ አዋቂዎች መወያየት አለብን። ቤቱን እጠብቃለሁ፣ ምግብ አበስላለሁ፣ በእርሻም ስራ አግዛለሁ። በምላሹ ግን 3 ነገሮችን እፈልጋለሁ። በትክክል እስክንጋባ ድረስ የራሴ ክፍል፣ የመጽሐፍ መደርደሪያና ያለ ማብራሪያ አይሆንም የማለት መብት አለችው። ሄንሪክ በሴት ተደራድሮ አያውቅም። ከወንዶች ጋርም ብዙም ተደራድሮ አያውቅም። ከጠረጴዛው ማዶ ተቀመጠ። ከዚህች ረጅም ቀጥተኛና ይቅርታ የማይጠይቅ ጀርመናዊት
ሉክ ያላት ሴት ለ6 ዓመታት ድንበር ላይ ያልነበረው ነገር ተሰማው። በመገረም ክፍሉንና የመጽሐፍት መደርደሪያውን ማግኘት ትችያለሽ፣ አይሆንም የማለት መብት ግን የአንቺ ነው፣ የኔን ፈቃድ አያስፈልገውም። አልማ ተመለከተች። ወደኋላ የሚገፋ ወንድ እንደጠበቀች ነበር። ውሎችን እንደሚቃወማትም አስባ ነበር። የራስ ገዝነቷ የእርሱ እንዳልሆነ ወዲያውኑ የተረዳ ሰው እንደሚፈቅድላት አልጠበቀችም። ትክክለኛው መልስ ይህ እንደሆነ ተናገረች። እሱም አውቃለሁ አለ። ሄንሪክ ሉንድ በ3 ዓመታት ውስጥ በአንድ ምሽት የተናገራቸው ቃላት በጣም ብዙ ነበሩ። እናም የመጀመሪያው ነበር። በአንድ ሳምንት ጊዜ ውስጥ አልማ ወጥ ቤቱን እንደገና አደራጅታ የዶሮውን ጎጆ በጎተራ ውስጥ ባገኘችው መሳሪያዎች ጠገነች። የክረምት የቆሸሸ እንጨት ተጠቅማ ቀዝቃዛ ፍሬም ገንብታለች። ሄንሪክም አንድ ምሽት ወደ ቤት መጣና የእንጨት መደርደሪያው ከራሱ የበለጠ ውጤታማ በሆነ ንድፍ እንደገና ተሞልቶ አየ። ለረጅም ጊዜ ተገርሞ እየተመለከተ ቆመ። እንጨቱን እንደገና መልሰሽዋል አለ። አልማ ያንተ ከታች አየር ላይ ሊበሰብስ ነበር አለችው። ነገር ግን በማግስቱ ጠዋት የመጽሐፍት መደርደሪያውን ሰራላት። በእጅ የተሰራ 3 መደርደሪያዎችና የተቀረጸ ጠርዝ ያለው ጥንድ ነበር። ይህም እንደ ሄንሪክ ሉንድ መስፈርት ምንም አይነት ተግባራዊ ዓላማ የሌለው ነበር። አልማ በክፍሏ ውስጥ አስቀመጠችው። ከቺካጎ ባመጣቻቸው 12 መጽሐፍት ሞላችው። በዚያ ምሽት ለመጀመሪያ ጊዜ ቫዮሊን ተጫወተች። በኖቬምበር ወር አልማ ከሄንሪክ ጋር ከብቶችን ለመፈተሽ እየጋለበች ነበር። ከዚህ በፊት ፈረስ ላይ ሆና አታውቅም እና የመጀመሪያ ግልቢያዎቿ ምስጋና ቢስ ስለነበሩ ሄንሪክ ፈገግ ከማለት ለመራቅ በመገደዱ የተነሳ ግን አላቆመችም። 2 ጊዜ ወድቃ ሁለቱንም ጊዜያት ምንም አስተያየት ሳታገኝ ተመለሰች። በ3ኛው ሳምንት ለ2 ሰዓታት በዝምታ ከጎኑ ጋለበች። ከዚያም ይህ እስካሁን ካየኋቸው ሁሉ እጅግ ውብ ቦታ ነው አለች። በደብዳቤህ ለምን አልነገርከኝም? ሄንሪክ ማንም ሰው እንደሚያምነኝ አላሰብኩም ነበር አላት። ለሌላ ሰው ከተናገሩ በጣም የግል ነገር ይህ የመጀመሪያው ነበር። ሄንሪክ ሉንድ ጥልቅ ውሃ ጸጥ ባለበት መንገድ ጸጥ ብሏል። ምንም ነገር ስለሌለ አይደለም፣ ነገር ግን ሁሉም ነገር ከስር ነው። ኤልማ ይህንን በታህሳስ ወር አስተዋለች። ታመመች። ለ4 ቀናት የሚቆይ ትኩሳት ነበር። ሄንሪክ ዶክተር አልጠራም። በጣም ቅርብ የሆነው በከተማ ውስጥ 90 ማይል ርቀት ነበር። ስለዚህ እርሱ ራሱ በፎጣ አጣባት። ሾርባውን ቀቅሎ ሌሊቱን ሙሉ እሳቱን አነደደ። ከአልጋው አጠገብ ተቀምጦ ከራሷ መጽሐፍ አንዱን አነበበላት። እንግሊዘኛው ተፈጥሯዊ ስላልሆነና መጽሐፉ ቴኒሰን ስለነበር በማንም ሰው ቀላል አይደለም። ትኩሳቱ ሲጠፋ አልማ አይኖቿን ከፈተችና ሄንሪክ ከጎኗ ወንበር ላይ መጽሐፍ ደረቱ ላይ አስቀምጦ ተኝቷል አየችው። እጁ በብርድ ልብሷ ጠርዝ ላይ ተኝቶ በሱፍ ውስጥ ለማሞቅ በቂ ቅርብ ርቀት ላይ ነበር። ነገር ግን ምንም ንክኪ የለም። አልቀሰቀሰችውም እና ፊቱ የእሳት መብራት እንደሆነ ተመለከተች። እና እዚህ የመጣሁት ግብይት ጠብቄ ነበር። አንድ ሰው አገኘው። ነገር ግን ይህንን ዝግጅት ወደ ጋብቻ የቀየረው እውነተኛ ለውጥ የተከሰተው በገና ጠዋት ነበር እና ሁለቱም እንደጠበቁት አልነበረም። ስለዚህ ሄንሪክ ሉንድ ለ6 ዓመታት የገና በዓልን አላከበረም። ዛፍ አልነበረው፣ ማስጌጫዎችም አልነበሩትም። ይህም የእናቱን ኩሽና በኖርዌይ 5000 ማይል ርቀት የሚገኘውን የበዓሉን ትዝታም አልነበረውም። በገና ጠዋት ከክፍሉ ወጥቶ አልማ ጎጆውን ከሱቅ ማስጌጫዎች ጋር ሳይኖራት በአንድ ቀን ጉዞ ውስጥ ምንም መደብር ስለሌለ እዚያ የነበሩት የጥድ ዛፎችን ከእንጨት መስመር የሻማ ቁርጥራጮች በጠርሙስ ክዳኖች ተጠቅማ ከባህር ዳርቻዎች ጋር የተሳሰሩ ሪባን የተቆረጡ ቀይ የጨርቅ ግርጌዎችን ተጠቅማ በጠረጴዛው ላይ የፈርኒስ ኩኪሶች፣ የጀርመን ቅመም ጠዋት 4 ሰዓት ላይ የተበሰሉ እጅግ ጣፋጭነት ያላቸው ኩኪሶችን በመደርደሪያው ላይ ደርድራ ተመለከተ። ሄንሪክ በበሩ ላይ ቆሞ የመስመሩን ቅርንጫፎች ሻማዎቹን ሲመለከት አልተንቀሳቀሰም። ከጠረጴዛው አጠገብ የቆሙት ሴቶች እና በውስጡ ለ6 ዓመታት የተቆለፈ ነገር እርሱ ብቻ የሚሰማውን ድምፅ ተሰማው። ይህን እንዳደረጋችሁት ይህን ማን ነው ያደረገው ብሎ ለማመንም አቃተው። አልማ የሞንታና እንኳን የገና በዓል መሆኑን ተናግራለች። በኖርዌይ ኮሎሴግ የሚል ቃል አለን አላት። ይህ ማለት የእንግሊዘኛ ቃሉን አቁሟል ማለት ነው። ቃሉም አልነበረውም። እንደገና ሞከረ። ትርጉሙም ዓለም ሲቀዘቅዝ ከቤት ርቆ ቤት መሆን፣ ሙቀት የመሰማት ስሜት ማለት ነው። አየችው። ይህ ኮሶሌግ ነው አላት። የአልማ አይን በእንባ ተሞልቶ ነበር። ወደ ሞንታና የመጣችው ቀዝቃዛ ሰው ቀዝቃዛ ቦታ ላይ እየጠበቀች ነበር። ያለ ሙቀት ዝግጅት አዘጋጅታ ነበር። ይህ በጣም ግትር የሆነው የኖርዌይ ገበሬ በቃላት የሚነገር የማይችል ስሜትን ሰጥቷታል።
የተቀረጹ ጠርዞች ያሉት የመጽሐፍት መደርደሪያ የገነባ ሰው ከዚህ በፊት የተናገረችውን እጅግ በጣም ቆንጆ ነገር ሰጥቷታል። በጀርመንኛ ጎበርኔት እንላለን። ይህ ማለት በሙቀት ውስጥ ደህንነት ይሰማል ማለት ነው። በጠረጴዛው ተቃራኒ ጎኖች ቆመዋል፣ አልተነካኩም፣ አያስፈልጋቸውም ነበር። በሩም ተከፍቷል፣ ገርበብ ብሎ ነበር። ሁለቱም አልዘጉትም። ጥር 6 1883 ላይ ወደ በረዶ አውሎ ንፋስ የሚጋልብ የወረዳ ሰባኪ ተፈልጎ ስነ ስርዓቱ በካቢን ውስጥ ምስክሮቹ፣ ከብቶቹ፣ ቫዮሊን እና 12 መጽሐፍቶች ባሉበት ሄነሪ ሉንድ እና አልማ ብራንት ጋብቻቸውን ፈጽመዋል። ሄነሪ እና አልማ ለ42 ዓመታት በየሎስቶን ሸለቆ ውስጥ እርሻ ነበራቸው። 5 ልጆች ነበሯቸው። አልማ ግን እያንዳንዳቸውን ማንበብ አስተምራቸዋለች። 5 ዓመት ሳይሞላቸው ሁሉም ማንበብ ይችሉ ነበር። ሄንሪክም 7 ዓመት ሳይሞላቸው ሁሉንም ስራ አስለምዷቸዋል። የመጽሐፍት መደርደሪያቸውም ወደ 9 መደርደሪያዎች አድጎ የአልማ እጆች ቀስቱን መያዝ እስኪያቅታቸው ድረስ እንዳያችሁት ሴትአፕ ዴት በተወሰነ መልኩም ቢሆን አይ ቲንክ ኢት ወርክስ ሊሰራ ይችላል። ስለዚህ እኛም ሀገር ሶኮልድ መተጫጨት የሚባል ኮንሴፕት አለ። ስለዚህ ያም አይ ቲንክ በብዙ ጥናቶች ፕሩቭ የሆነ ነው እንደሚሰራ። ስለዚህ ሁሉም ባህሎች ጎጂ አይደሉም፣ ግን ስለዚህ ቶፒክ ወደፊት እናወራበታለን። ስለ ዴቲንግ ሀሳብ ምን ያህል ተጽዕኖ እንዳደረገብንም እናወራለን። አሁን ግን ወደ 10,000 ሰዓት ስንመለስ ምንድነው አንድ ተጨማሪ ቲፕ ልሰጣችሁ የፈለኩት። ላይክ አሁን አንድ ነገር ደጋግመው ማድረግ ደጋግመን ብለናል። ያንን ስናረግ ባይ ዲፎልት ለምሳሌ የአዲክሽን ሳይኮሎጂን ብንወስደው 3 ቀን አንድ ነገር ስናረገው እየተለማመድ ነው ገና ቦዲያችን አእምሯችን ወደዛ ቦታ መላልሶ ደጋግሞ መሄድ እና አንድ ነገር ማድረግ ያ ነገር ደግሞ ከአእምሯችን ጋር በጣም ሪሌት እያደረገ ይመጣል። ከዛ 7 ቀን ያ ዊክ ማለት ነው 21 ቀን እያለ ሀቢት ይሆናል ማለት ነው። ስለዚህ የዊዝን 3 መንዝ በ3 ወር በተከታታይ በየቀኑ ያደረግነው ነገር ልማድ ሆኖብናል። ስለዚህ ያንን ነገር ወደ ያለማድረግ ደረጃ ከባድ እየሆነ ይመጣል ማለት ነው። ከዛ ከ3 ወር አልፎ ምናልባት 3 ዓመት ሊሆን ይችላል። ያ ደግሞ ላይፍ ስታይል ነው። ስለዚህ የህይወታችን መንገድ ሆነ ማለት ነው። ዘ ዌይ ዊ ሊቭ። ከዛም ሲያልፍ ደግሞ ባህል ካልቸር ይሆናል። ባህል ደግሞ ማለት ከሰዎች ወደ ሰዎች እየተወራረሰ የሚመጣ በጣም ከፍተኛ የሆነ ከአእምሯችን ጋር ከምንኖረው የኑሮ አኗኗር አይነት ጋር በጣም ሪሌት የሚያደርግ ነገር ነው። ስለዚህ ልክ በዛው ልክ ያንን ቲዎሪ ገልብጠን ለስራ ለፖዚቲቭ ነገር ነው የምንጠቀምበት በ10,000 አወር ማለት ነው። ስለዚህ ምንድነው የ10,000 አወር ቲዎሪ በምናረግበት ሰዓት ብዙ ቻሌንጅ ይገጥመናል። ኦፍ ኮርስ ግን ያንን ነገር ደጋግመን ስናረግ አንድ ነገር ሁሌ ውጤት መጠበቅ የለብንም። ሪዛልት ሳይሆን ያ ሪዛልት ውጤት የሚመጣው በፕሮሰስ ነው። ስለዚህ ፕሮሰሱ ላይ ማተኮር if the process is right the result will be right። ስለዚህ ስለ ውጤቱ ስለ ስኬቱ ለምሳሌ ብዙ ስንሰራ ብዙ ሀብት ወይንም ገንዘብ ሊመጣ ይችላል። ኦፍ ኮርስ ግን መስራት ያለብን ብዙ ለመስራት ነው። ባይ ዲፎልት ብዙ ስንሰራ ይመጣል። ችግሩ ፕሮሰሱ ላይ ካለ ውጤትም ላይ ስለሚኖር ፕሮሰሱ ላይ ፎከስ በቃ ከፍተኛ የሆነ ትኩረት። ስለዚህ የ10,000 ሰዓት ሀሳብ ይሄ ነው። አይ ቲንክ ሙቪውን እንደወደዳችሁ ታስባለሁ። ብዙ ነገር ያስተምረናል። በእርግጥ የ1890ዎቹ ምናምን ታሪክ አሁን ካለንበት ህይወት ጋር ምን አይነት ሪሌቫንስ ኖሮት ነው ያመጣው ልትሉ ትችላላችሁ፣ ግን ይኖረዋል። ምንድነው ለምሳሌ ክራይቴሪያ እነሱ ሲመርጡ ያየነው አለ። ቤት ውስጥ ማኔጅ ማድረግ የምትችል ኪችን ዋቴቨር ነገሮችን ሃንድል ማድረግ የምትችል እንደገና ደግሞ የአልማ ምርጫ እንደዛው ነገሮችን ሃንድል ማድረግ የሚችል። ስለዚህ በዚህ ዘመን ደግሞ ምናልባት ኤአይ ስኪል ያለው ኦር አፎርድ ማድረግ የሚችል ምናምን የሚል ኮንሴፕቶች ሊመጡ ይችላሉ። ምንም ይሁን ምን ግን ስኪል ወይንም ክህሎት ግድ ስለሆነ ለህይወታችን የሚጠቅመን ስለሆነ ማድረግ ያለብን ነገር ነው ብዬ አስባለሁ። በቀጣይ ስለ ዲፕሬሽን ስለ አንዛይቲ እና የመጽሐፍ ቅዱስ እይታን እናወራለን። ይሄ ጀስት ኢንትሮዳክሽን ነው። ምናልባት በዚህ ዘመን ብዙ ጊዜ ከዲፕሬሽን ከአንዛይቲ ከአዲክሽን ሳይኮሎጂ ጋር ብዙ ስቃይ ሊኖር ይችላል። ያ ግን አዲስ እንዳልሆነ መጽሐፍ ቅዱስ ይነግረናል። ከቅዱስ ዳዊት ጀምሮ ምናልባት በዲፕሬሽን ከዛ ቅዱስ ዳዊትን የሚያሳድደው ሳኦልን ብንመለከት የባይፖላር ፐርሰናሊቲ ይሉታል። እንደገና ደግሞ ለምሳሌ ቅድስት ሐናን የነብዩ ሳሙኤል እናትን ብንወስድ
መውለድ ባለመቻሏ በጣም ሞክ የምትደረግ በማግለል የሚደርስባት በባለቤቷ ሁለተኛ ሚስቶች የምትንቋሸሽ ሴት የነበረች ነች። በኋላ ግን ፈጣሪ ጸሎቷን ሰምቶ ነብይ የሆነ ልጅ ሰጥቷታል። ስለዚህ በተለያየ ሁኔታ ውስጥ ጫና ውስጥ ስንገባ መጠጋት ያለብን ወደ ፈጣሪ ነው። አልቲሜት የሆነ እፎይታን የሚሰጠን ፈጣሪ ብቻ ስለሆነ ማለት ነው። ከዛ በተጨማሪ ግን ከኛ የሚጠበቁ ስራዎች ስላሉ እነዛን ስራዎች ሳይኮሎጂካሊ ምን ማድረግ እንዳለብን በቀጣይ ኤፒሶዶች እናወራቸዋለን። ይሄ ጀስት ኢንትሮዳክሽን ነው። በጣም እናመሰግናለን። አብራችሁን ቆዩ። ወደፊትም እናመሰግናለን።